ውድ አድማጮቼ ይህ የምትሰሙት ታሪክ የጀግናው ኮሎኔል አብዲሳ አጋ የህይወት ታሪክ ሲሆን ታሪኩም በኢጣሊያ በረሃዎች በሚል አርዕስት ከጻፉት መጽሐፍታቸው ለትረካ በሚያመች ሁኔታ ተዘጋጅቶ በካናዳ ቫንኩቨር ከተማ እሁድ ከጠዋቱ 10 ሰዓት እስከ 11 ሰዓት በሚተላለፈው የሽክሹክታ ሬዲዮ ለ3 ወራት ያህል በተከታታይ በትረካ መልክ የቀረበ ሲሆን የኚሁ ድንቅና ብርቅዬ ጀግና አቻ የሌለውን በደም የተጻፈ የአገራችንን ታሪክ ካለን በጣም ደካማ የታሪክ ጥበቃና ልምድ በመሪዎቻችን ግዴለሽነት ከሀገር ይልቅ ለራስ ጥቅምና ስልጣን ባደረጉትና እያደረጉ ባሉት ሩጫ ምክንያት እምቢ ለሀገሬ እምቢ ለወገኔ እምቢ ለባንዲራዬ በማለት በደም ባጥንት ሀገራቸውን የጠበቁና የገነቡ ጀግኖቻችን ታሪክ በመደብዘዝና በመጥፋት ላይ የሚገኝ በመሆኑ ይህን ታሪክ እንዳለ ለአሁኑና ለመጪው ትውልድ ይጠቅማል ብዬ ስለገመትኩኝ ትረካውን በዩቲዩብ ላይ ለማስቀመጥ ተገድጃለሁ። አዘጋጅና ተራኪ ደበበ